ተቀመጥ። ይሄ ራሱ ያመማ አይመስልም። አካሄዱ ራሱ ይለያል። ስሟን አበበ አፈጮክ ብለህ ተናግረህ አይሰማም ድምፅ። አበበ አበባን እድሜ 20 የአርባ ዓመት ሰው ነው የሚመስል። እሺ ምን ነበር ያመመህ? ራሴን በጣም የሚያመኝ ራሴን የሚያመኝ ሌላም ያማል እና እንትን ሆዴን የሚያመኛል። ሆዴን ለራስና ለሆዴ ደረስ ምን ራስን መቼ ነው ያመመህ? ከትናንት ወዲያ። ታዲያ ዛሬ ለምን አልመጣ? ይህ ስጠጣ አድሬ ይሆናል። ይህን ያመመህ ሰክረህ ነው ያመመህ ራስን። አራሙኝ ነው የመጣሁት እንዴ? ትጠጣለህ፣ ትመጣለህ፣ ከዛ እኛን እዚህ ታደግማለህ። ኧረ አልገባኝም። ዶክተርን ያገባኝ በጣም ስንት የሚታከል ያለ አንተ መተህ እዚህ ታደግመናለህ። ምን አደዛ እንግዲህ ተቋም እየሄዳችሁ ትታከሙ። እንደዚህ አይነት ነገር ሰው እስቲ አትምጡት። በጣም የተቸገረ ሰው አለ ሰው አትምጡ። እንደዚህ አይነት ነው አለን ምናምን እያላችሁ አረቢያ መድኃኒት ተዘዘደኝ በቃ ይሄ መድኃኒት የሚለው ዝም ላይድና ሳክራ ነው አሁን ለትናንቱ ደግመህ ጠጣ ይነቃል። ያሙኛል እንዴ ወጥቶት 6.5 hours later ሰላም ጤና ይስጥልኝ። የተከበሩ ማያስፈልግም ችግር የለውም። አይዞህ ጠንከር በል እስኪ አይዞህ። ልደግፍህ። አይ ምንም አያስፈልግም። ቴንክ አያስፈልግም። ምንም አያስፈልግም። ችግር የለውም። ተቀመጥ። እሺ መቀመጥ ከቻልክ አረፍ በል ነው። አይዞህ። መቼ ነበር ያመመህ? ምን ነው ያመመህ? ራሴን ያመኛል። ራሴን በጣም ነው የሚያመኝ። ራስ ማመም እና በጣም ከባድ እኮ ነው። ሰነበተብህ በእናትህ ትናንት ወዲያ ለምን ቆየ በእናትህ? ቶሎ ነበር እኮ እንደዚህ አይነት እኮ ጊዜ አይሰጥም በእናትህ። ቶሎ ነበር መጣት ያለብህ እኮ። ሌላስ ምን እንደሚያመህ ወዴ አንተ እንዴ እኮ ከባድ ህመም እኮ ነው። ለምንድን ነው የሰነበትከው? አይዞህ። አሁን እንግዲህ እኛ ጋር እንደምታውቀው እኛ ጋር መጥቶ ምንም ችግር የለውም። ያው ድነን የምትሄደው እንግዲህ ምን ነግረኛል። መድኃኒት አዝላለኝ፣ የላብራቶሪ ማዝጋለኝ። ችግር የለውም። በጣም ከባድ ህመም እኮ ነው። በእናትህ ልደግፍህ። እባክህ ምንም አያስፈልግም። ምንም አያስፈልግም። ስሙ ማን ነበር ያልከኝ? አበባ ቅድም እንዴት ብለን ነበር? በጣም ይቅርታ